ያልተጻፈችልህን ሴት በግንባር ብትቆም አታገኛት። ወደ ህይወታችሁ የሚመጣ ነገር ፈጣሪ መርጦላል። መጀመሪያ እቺን እመን። እዛ የተጫወትካቸው ጨዋታ ድራማ የተጫወትሻቸው ድራማዎች ሁሉ በቃ እንትን የውሸት ኦርኬስትራዎች ናቸው። እውነተኛዋ በኒካህ በ80 የታሰረችዋ ናት። ያቺ ደግሞ የፈጣሪ ምርጫ ናት። ሰይጣን ትዳርን ማምጣት አይችልም። ይረብሻችሁ ግን ይችላል ገብቶ ማለት ነው። እናንተ ከሳታችሁለት መንገድ ከከፈታችሁለት በቃ ከዛ በኋላ የመጣችልህን ሚስት ወደ ምትፈልገው ነገር ማምጣት ያንተ ግዳጅ ነው። የመጣልሽን ባል ወደ ምትፈልጊው ነገር ማምጣት ያንቺ ነው እንጂ ጥጋ ጥግ ይዛችሁ የለም። ሶስተኛው ፈጣሪ ነው። አሁን ሰይጣኑ በጣም ነው የሚጫወተው እዚህ ጋር። ሰውዬ ስንት ወንድ እየፈለገሽ አንቺ ምናምን። በትዳር ውስጥ ደግሞ በጣም የሚያስጠላውና በተለይ መስማት ፕሊዝ አትባባሉ እንደዛ። ወይኔ ስንት ሴቶች እየፈለጉኝ እኮ ነው እኔ አንቺን ያገባሁት። ወይኔ ስንት ወንድ ከቦኝ እየጠየቁኝ አንተን አገባው። ያ ያንተ ስልጣን አይደለም። ውሸታም በቃ ውሸት፣ የመረረ ውሸት። ምክንያቱም በምንም ተአምር ሰይጣን ወደ ትዳር አይመጣህማ። ወደ ትዳር ስትመጣ ሶስተኛው ፈጣሪ ነው። አለቀ። እንደውም ከትዳር እያራቀህ ነው የሚሄደው። አረ እንደዚህ ምናምን። ከዛ ውጪ ደግሞ ትዳር ውስጥ ከገባችሁ በኋላ ትዳር ከሌለው ሰው ምክር አትቀበል። ፈተናው እሱ ነው። ከምን ወደው ሰው ነው ምክር የምንቀበለው? አረ ሰው እያቃጠለኝ ምን ይሻለኛል ለማ። በተቻለኝ አቅም ስለ ትዳር አስተያየት የማልሰጠው እኔ ማምነው የኔ አመለካከት ያላገባ ሰው ሀሳቡና እውቀቱ ሊኖረው ይችላል፣ ግን በቂ ነው ብዬ አላምንም። ስለ ትዳር ሀሳብ ለመምከር የኔ እይታ ነው። በነገራችን ላይ በተለይ ሪሌሽንሺፕ ላይ የሚሰሩ ሰዎች ራሱ አማካሪዎች ራሱ ያላገቡ ከሆነ እንዳትሄዱ። አስቸጋሪ ነው። ኖ ቲዮሪውን ነው የምታውቀው። እኔ ቲዮሪውን ከዚህ የዛሬ ስንት ዓመት 20 ዓመት የሆነ ነገር ላይ አነብ ነበር። አግብቼ ልክ ኤክስፐርት ስሆን ግን ሪያሊቲውን አየዋለሁ በህይወቴ ውስጥ። አንዳንድ ነገር በእውቀት ብቻ የሚገኝ አይደለም። ትዳር ራሱን ይሆን። አሁን ለምሳሌ ያልተማረ አባት ያልተማረ አያት እኮ ትዳርን ይሸመግላል። እንትኑ አይደለች፣ ትምህርት ቤቱ አይደለችም ትዳርን እውቀቱ አይደለም ተኑሮ የሚታየው። አንዳንዴ ደግሞ እያየህ ዝም ማለቱ። በእውቀት የማታገኛቸው እውቀቶች አሉ። በእውቀት የማታገኛቸው እውቀቶች ትዳር ውስጥ አሉ እንጂ ያንቺ ፕሮፌሰርነት ያንተ ፕሮፌሰርነት ዶክተርነት ማዕረግ የዲግሪ ብዛት ነው ልጆችን ለማሳደግና ዓለምን ለመረዳት ይጠቅም ይሆናል። ስትገባ ግን ያልተማርካቸው ብዙ ቻፕተሮች አሉ ትዳር ውስጥ ገብተህ ሁለታቸው የምትማሩበት። ስለዚህ ትዳር ለምሳሌ ወደ ትዳር ሲገባ የሃይማኖት አባትም አማካሪዎችን አግቢ፣ በጣም ጥሩ ነው እንደዚህ። አዎ በጣም ጥሩ ነው፣ ግን የመረረ እውነት ያለበት በቃ አሪፍ ዳጣ ነው። ያቃጥላል፣ ይጣፍጣል። ውሃ ትጠጣበታለህ፣ ትቀጥላለህ እያልክ that is life በቃ you enjoy it። ለምሳሌ ይኸውላችሁ ትዳር ውስጥ ያላችሁ በተለይ ትዳር ውስጥ ያላችሁ ትንሽ ንክኪ ውስጥ የገባችሁ ሰዎች በልጃችሁ ቂም ይዛችሁ ታውቃላችሁ? ልጅ እኮ በ24 ሰዓት ውስጥ ምናልባት 72 ጊዜ አያጠፋም። አንድም ቀን ቂም